ለመከላከያና ለፋኖ አመራሮች አድርሱልኝ እስቲ። እንዴ እስከ መቼ ነው የወንድማማቾች ጦርነት የሚቀጥለው? የወንድማማቾች ጦርነት እኮ ማባሪያ የለውም። ፋኖ በእርግጥ በምን ጦርነቱ እንደጀመረ ያው ሁሉም ሰው የሚያውቀው ነው፣ የታወቀ ነው። ግን ደግሞ መከላከያ የብዙ ብሔር ብሔረሰቦች ስብስብ መዋቅር ነው እንጂ ለአንድ ብሔር ጠላትነት የተነሳ እንዳልሆነ እናንተም ታውቁታላችሁ። ስለዚህ የወንድማማቾች ጦርነት ደግሞ ማባሪያ የለውም። የአንድ እናት ልጆች እስከ መቼ ነው? ስለዚህ ከአመራሮቹ ጋር ባካችሁ፣ ከመከላከያ አመራሮች ጋር የፋኖ አመራሮች የሆነ ድርድርና እርቅ ብትፈጥሩልን ቢፈጠር ይሻላል። ማንም አሁን ወላ ሻዕቢያ ወላ ወያኔ ለአማራ ሕዝብ ማንም የሚበጀው የለም። የሚያጨበጭበው ጋዜጠኛ ሁሉ ለእናንተ አይጠቅማችሁም። የሚያሟሙቀው እንዲህ ሞት መቀነስ ነበር ያለባችሁ እንጂ አሁን ከዚህ በኋላ ሞት ይቀነስ እንዴ! ሞትን ለማሸሽ እንደገና አሁን እኮ ገበሬው እየተቸገረ ነው። በደልን በበደል ለመመለስ በሚደረገው ጥረት በእርግጥ ወዳችሁ አይደለም፣ ግን የባሰ ሞት መጨመር ነው። ስለዚህ ትንሿ ኢትዮጵያ የሆነው መከላከያ ሰራዊት የሀገራችን የጀርባ አጥንት የሆነው መከላከያ ሰራዊት የድሃ ልጅ ነው፣ ወንድም ነው፣ የአንድ እናት ልጆች ናችሁ። ስለዚህ ነገሩን ቀለል አድርጎ ወደ እርቅና ድርድር መሄድ ይሻላል እንጂ ማባሪያ የለውም። ለምን መከላከያ ሲሞት የኛው ልጆች እኮ ናቸው። እናንተም አትሞቱ፣ እነሱም እንዲሞቱ የሚፈልግ የለም። የአንድ እናት ልጅ ከሌ ሞት ከሌ ትላለች እንደ እናት። ሁለት ልጆች ለምሳሌ መከላከያና ፋኖ የገባው ልጅ ይሄኛው ልጅ ይሙት ይሄኛው ይዳን አትልም እናት። ስለዚህ አገርም እንደዛ ናት። ስለዚህ አገር ሀብት የሆነው መከላከያም አይሙት አይለቅ፣ ከፋኖም ወገን ለምን ይለቅ? ይብቃ ይብቃ። ጉዳቱ የታወቀ ነው። እንደተጎዳችው ፋኖ ለምን እንደጀመረ ያለ ምክንያት እንዳልጀመረ ጦርነቱን የታወቀ ነው። ማንም ያውቃል። ግን በድርድርና በእርቅ ይቋጭ ይሄ ነገር። እስከ መቼ? ይሄ ማባሪያ የለውም። ሞትን መቀነስ ነው።